ሰላም ሰልጣኞች፣ ስምንተኛዋን ትራንዛክሽን እናያት። አውት ኦፍ ቶታል ኬሪንግ ቫልዩ ኦፍ 10 ሚሊዮን የሚያወጣ መርቻንዳይዝ ኢንቨንተሪ ነበረን። ይሄ መርቻንዳይዝ ኢንቨንተሪ ፊዚካል ዳሜጅ ገጥሞታል እና ቴክኖሎጂካል ኦብሰለንስም በቴክኖሎጂ ምክንያት ውድቀት አጋጥሞታል እና ኢስቲሜትድ ሴሊንግ ፕራይስ ለስ ኮስት ቱ ሴል ኔት ሪያላይዜብል ቫልዩ ማለት ነው። ይህን እቃ ሸጠን የምናገኘው ገቢ ግን ሊሆን የሚችለው 8 ሚሊዮን ብቻ ነው። ሶ ይሄኛው ምን ይባላል? አይኤስ 2 ላይ ያየናትን ፕሪንሲፕል ማስታወስ ይጠበቅብናል ማለት ነው። አይኤስ 2 ላይ ምንድነው ያየነው? እዚህ ጋር በኤክሴል እንየውና አይኤስ 2 ምንድነው የሚለው? አንደኛ ኮስት አለ፣ የተገዛበት ኮስት አለ 10 ሚሊዮን ነው ዋጋ ማለት ነው። 10 ሚሊዮን ነው። ከዛ ኤንአርቪው ኔት ሪያላይዜብል ቫልዩ ይሄን እቃ ሸጠን የምናገኘው ገቢ ደግሞ 8 ሚሊዮን ነው። 8 ሚሊዮን ነው ማለት ነው። ስለዚህ ኢንቨንተሪ ራይት ዳውን ኢንቨንተሪ ራይት ዳውን ስንት አለ? 2 ሚሊዮን ማለት ነው። የሁለቱ ልዩነት እቺ 2 ሚሊዮን መመዝገብ አለባት ማለት ነው። ምን ብለናል? አይኤስ2 ላይ ኮስቱ ከበለጠ ኔት ሪያላይዜብል ቫልዩ ማለት ከሁለቱ አወዳድረን ኮስቱና ኔት ሪያላይዜብል ቫልዩን አወዳድረን በምንድነው መያዝ አለብን ያልነው? በዝቅተኛው። ስለዚህ ዝቅተኛው የትኛው ነው? ኔት ሪያላይዜብል ቫልዩ ኤንአርቪው አሁን ዝቅተኛ ሆኖ አግኝተነዋል። በሱ ነው የሚያዘው። ልዩነቷ አስካለን መጀመሪያ በኮስት መዝግበነዋል ነበር እንደ ከተባለ ልዩነቷ ኢንቨንተሪ ራይት ዳውን ተብላ ትያዛለች ማለት ነው። ኢንቨንተሪ ራይት ዳውን እንላታለን። ወይም ደግሞ ይሄ ኢንቨንተሪ ምን ሆኗል? ውድቀት አሳይቷል ማለት ነው። ቴክኖሎጂካል ኦብሰለንስ በመኖሩ ምክንያት ውድቀት ስላሳየ ይችን ውድቀቷን ምን አድርገን መዘግባታለን? ኢንቨንተሪ ራይት ዳውን ተብላ ትመዘገባለች ማለት ነው። 2 ሚሊዮን ነው። ምንድነው የምናደርገው? ኢንቨንተሪ ራይት ዳውን ደቢት እናደርጋለን። መርቻንዳይዝ ኢንቨንተሪውን ደግሞ ክሬዲት አድርገን መዘግበዋለን ማለት ነው። ፒ3 ላይ ስንገባ የት ላይ ነው የምንገባው? ታስክ ጀነራል ጆርናል ኢንትሪ ላይ ነው የምንገባው። ዘን ቀኑን እንግዲህም ቀኑን ጁን 8 እናደርገዋለን። ጁን 8 ከዛ ሪፈረንስ ነምበሩን ደግሞ ጄቪ 08 ማድረግ እንችላለን ማለት ነው። ከዛ ምን እናረጋታለን? ኢንቨንተሪ ራይት ዳውን ደቢት ይሆናል። ሎስ ኦን ኢንቨንተሪ ቫሉዌሽን እሷን ደቢት እናረጋታለን። ሎስ ኦን ስንት ነች የምትሆነው? 2 ሚሊዮን ሰን ክሬዲት የምናደርገው ደግሞ መርቻንዳይዝ ኢንቨንተሪ ይሆናል ማለት ነው። 2 ሚሊዮን ሎስ ኦን ኢንቨንተሪ ቫሉዌሽን ደቢት፣ መርቻንዳይዝ ኢንቨንተሪ ደግሞ ክሬዲት አድርገን እንመዘግባቸዋለን ማለት ነው። እቺን 2 ሚሊዮኗን የዋጋ ውድቀት ያሳየችዋል 2 ሚሊዮን በዚህ መልኩ እንመዘግባታለን ማለት ነው። አሁን ኢንቨንተሪ ያለን ስንት ነው ማለት ነው? 10 ሚሊዮን ሳይሆን 8 ሚሊዮን ነው ማለት ነው። ኢንቨንተሪያችን 10 ሚሊዮን ሳይሆን ስንት ነው? 8 ሚሊዮን ነው ማለት ነው። በቀጣይ ደግሞ 9ኛዋን እናያለን ማለት ነው። እስከዛው መልካም ጊዜ ይሆንላችሁ።